የድብቅ ጥፋቶች የድብቅ ወንጀሎች ኻቲማን ከሚያበላሹ ነገሮች ውስጥ እንደሆኑ ዑለማ ይወስዳሉ። ለዚህማ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲታቸው ላይ አንድ ሰው የጀነት ሰዎችን ስራ ይሰራል ብለዋል። በሱና በጀነት መካከል አንድ ክርን ያህል እንጂ ምንም ነገር እስከማይቀረው ድረስ ከዚያስ የጀሃነም ሰዎችን ስራ ይሰራል ይገባታል አሉ ጀሃነም። ለምን ሌላ ቦታ ላይ እንደተበራራው ፊማ የብዱ ሊናስ ነው የሱ መልካምነት ማለት ለሰዎች በመሰለው ዛሂሩን በሚመለከቱ ጊዜ ግልጽ የሚያደርገውን ነገር በሚመለከቱ ጊዜ መልካም ነው ብለው አስበዋል። አለያ በውስጡ መጥፎ ነገር ተቋጥሮ ነበር ነው። በዚህ ምክንያት አላህ ሱብሓነሁ ወተዓላ ኻቲማውን አበላሸው ነው። ወልዒያዙ ቢላህ። ቃለ ኢብኑ አልቀይም ምን ይላሉ? أجمع العارفون بالله أن ذنوب الخلوات هي أصل الانتكاسات وأن عبادات الخفاء هي أعظم أسباب الثبات. الله سبحانه وتعالى يميوكو أواكوش الله تبارك وتعالى يميوكو أواكوش علماء تسمام توالي الولو أن ذنوب الخلوات يدبك وانجلوش هي أصل الانتكاسات يمملس ودهوالا يمملس كدين مالتنا መሰረት ናት ብሎ ወአነ ዒባዳት الخفاء ድብቅ የሆኑ ዒባዳዎች ከሰዎች የምንደብቃቸው መልካም ስራዎች ደግሞ ይሄ أعظم أسباب الثبات ከጽናት ሰበቦች መንገዶች ውስጥ ታላቋ ናት። በዚህ ላይ ተስማምተዋል ብለዋል። መጨረሻው እንዲያምር የፈለገ ሰው የድብቅ መልካም ስራዎች እንዲኖሩት ይትጋ። መጨረሻው እንዳይበላሽ የሰጋ ሰው ደግሞ ከድብቅ ወንጀሎች ይራቅ ነው። ይሄ ነገር እንግዲህ በዚህ ዘመን በስቷል። የድብቅ ወንጀል ማለት ነው። ቅድም ጠቆም እንዳደረጉት በዚህ ዘመን አንድ ሰው አንድ ቤት ውስጥ ቁጭ ብሎ አንድ ክፍል ውስጥ ቁጭ ብሎ ብቻውን ሆኖ ዓለም ላይ ያሉ ፍስቆችን ሊመለከት ይችላል። ዓለም ላይ ያሉ ፍስቆችና ኢልሃዶች ውስጥ ሊገባ ይችላል። አላህ ይጠብቀን። ለዚህ ነው ሙራቀባ በዚህ ዘመን እጅጉን የሚያስፈልገው። ጥንት ሰዎች ወደ ፊስቅ ለመግባት ትግል ይጠበቅባቸው ነበር። ወደ ፊስቅ ለመድረስ ረጅም መንገድ መሄድ ይጠበቅባቸው ነበር። በዚህ ዘመን ግን ነገሩ ቀሏል። ፊስቅ ያሳድዳል። ጥንት ወደ ፊስቅ ለመግባት ፊስቅን ማሳደድ ግዴታ ነበር። ተቃራኒ ጾታን የፈለገ ሰው እጅጉን መድከም ነበረበት፣ ደጅ መጥናት ነበረበት፣ ማሳደድ ነበረበት። በዚህ ዘመን ፊስቁ ራሱን የሚያሳድደው አላህ ይጠብቀን። እዚህ ጋር በተያያዘ ዑለማ ይላሉ ወደ ፊስቅ የሚጠራው ነገር በበዛና በጠነከረ ቁጥር ከፊስቅ መጠበቅ አጅር እጥፍ ድርብ ይሆናል። ጠሪው በበዛ ቁጥር ወደ ፊስቅ ማለት ነው ከፊስቅ መጠበቅ አጅር እጥፍ ድርብ ይሆናል።